ሰላም ብለናል። እንግዲህ እንደተለመደው አንደላችን ተቆጥታችን እስኪማታ ድረስ ጉንበስ ቀና ብለን እጅ ነስተን ሰላም ብለናል። እንደምን አላችሁ? ዛሬ ደግሞ በዚህ ቪዲዮ የምናየው የቻርሊ ቻፕሊን እንግዲህ ቆየት ያሉ አስቂኝ፣ አስገራሚ እንዲሁም አሳዛኝና የሚያስለቅሱ ፊልሞችን አብረን እናያለን። ዛሬ ደግሞ የምናየው ዘ ኪድ የተባለውን እንግዲህ ከ100 ዓመት በላይ ያስቆጠረውን ፊልም ነው ማለት ነው። እሱን ፊልም በደንብ ብሬክ ዳውን አድርገን ዛሬ በዚህ ቪዲዮ እናያለን ማለት ነው። አብራችሁን ቆዩ። ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ይመቻችሁ። ዛሬ የምናየው ፊልም እንግዲህ እዚህ ጋር ለማሳየችሁ ዘ ኪድ የተባለውን ፊልም ነው ማለት ነው። እንግዲህ ይህ ፊልም ከ100 ዓመት በላይ ያስቆጠረ ፊልም ነው። እንግዲህ በ1921 ዓመተ ምህረት እንደ አውሮፓውያን አቆጣጠር በ1921 ዓመተ ምህረት የተሰራ ፊልም ነው። እንግዲህ ከ100 ዓመት በላይ እንግዲህ ኦልሞስት 105 ዓመት አካባቢ የሆነ ፊልም ነውና እስካሁን ድረስ እንግዲህ ሰዎችን በማዝናናትና እንዲሁም በማሳዘን በማስለቀስ የሚታወቅ ፊልም ነው። እስካሁን ድረስ የሚታይ ፊልም ነው። በዚህ ፊልም ላይ እንግዲህ ቻርሊ ቻፕሊን የሰራው የዘመኑ ኮከብ የተባለ ከድሮ ጀምሮ እስካሁን ድረስ ኮከብ ሆኖ የቀጠለበትን ፊልም ነው እንግዲህ ብሬክዳውን የምናደርገው ማለት ነው። እንግዲህ ታሪኩ የሚጀምረው ምንድነው? አንድ ድሃ የሆነች ሴት ልጇን ማሳደግ ስለማትችል ልጇን እንግዲህ አንድ የሀብታም መኪና ውስጥ ከፍታ አስቀምጣው ትሄዳለች። ከዛም እንግዲህ ያንን የሀብታም መኪና እንግዲህ ሌቦች ይከታተሉና ያንን የሀብታም መኪና ሰርቀውት አስነስተው ይዘው ይሄዳሉ ማለት ነው። ከነጻሉ ልጅ ማለት ነው። እንግዲህ ያንን መኪና ሰርቀውት ሲሄዱና አስነስተው ይዘው ሲሄዱ መኪና ውስጥ ህፃን ልጅ እንዳለ ያያሉ። መሀል መንገድ ላይ እንግዲህ አቁመው መኪናውን ልጁን ያወርዱትና መንገድ ላይ አስቀምጠው ይሄዳሉ። ከዛም በኋላ እንግዲህ ቻርሊ ቻፕሊን አንስቶ አሳድጎ እስከምን ያክል ደረጃ ድረስ እንዳደረሰውና ያለውን መስተጋብር የሚያሳይ ታሪክ ነው ማለት ነው። እሱም በደንብ እናያለን። እንግዲህ ይህን ህፃን ልጅ እነዛ ጋንግስተሮች ወይም ያንን የሀብታም መኪና ሰርቀው የሄዱ ሰዎች ማለት ነው መንገድ ላይ ጥለው ሲሄዱ ቻርሊ ቻፕሊን ያገኘዋል ማለት ነው። እንግዲህ እሱ ያንን ህፃን ልጅ ያነሳውና ለሌላ ሰው ለመስጠት ይፈልጋል። እሱ ለሌላ ሰው ለመስጠት ይሞክራል። እንደዛ አይነት ኢንተራክሽን ሲያደርግ በሚያደርግበት ጊዜ እንግዲህ ማንም ሰው ያንን ህፃን ልጅ አይወስደው ማለት ነው። ያንን ህፃን ልጅ እንግዲህ ማንም ሰው እንደማይወስደው ሲያድ ቻርሊ ቻፕሊን ወደ ቤቱ ይወስድና ከራሱ ጋር ያሳድገዋል ማለት ነው። ሻይ ማፍላት፣ ምግብ መስራት እንግዲህ አስተምሮት ራሱ ሻይ ማፍላትና ምግብ ኩክ ማድረግን አስተምሮት በደንብ መስራት ጀምሯል ማለት ነው። ይህ የቢዝነስ ሀሳብ እንግዲህ በጣም ህገወጥ ነው ማለት ነው። ልጁ እየሄደ እዛ ጋር በድንጋይ መስታወታቸውን ይሰብራል። ቻርሊ ቻፕሊን እንግዲህ የዞረ መስታወታቸውን ይሰራላችኋለሁ እያለ እሱ ይሰራል ማለት ነው። ልጁ ይሰብራል። ከዛ እሱ እዛ ጋር ቢዝነስ ይሰራል ማለት ነው። እንደዚህ አይነት የቢዝነስ ስራ እንግዲህ ህገወጥ ቢሆንም አንዳንድ ነገሮች ግን በእንደዚህ አይነት ኢንተራክሽን ውስጥ የሚሰሩ በየተለያዩ ቦታዎች እንዳሉ ግን ኖቲስ ማድረግ ያስፈልጋል። ይኖራልን ብዬ አስባለሁ። እንደዚህ አይነት በጣም ዳይሬክት እንደዚህም ባይሆን ጀስት እንደዚህ ተቀራራቢ የሆነ የቢዝነስ አይዲያ ጀስት ሎጂኩ ግን ትክክል እንዳልሆነ እየታወቀ የሚሰራ ቢዝነስ እንዳለም በወዲሁ ኖቲስ ለማድረግ ያክል። ከዛም እንግዲህ የህፃን ልጅ ይታመማል ማለት ነው። ህመም ያጋጥመውና እንግዲህ ዶክተር ቤታቸው መጥቶ ያንን ልጅ ምርመራ ሲያደርግለት ቻርሊ ቻፕሊን እንግዲህ አባቱ አለመሆኑ ይታወቃል ማለት ነው። አባቱ አለመሆኑ ከታወቀ በኋላ እንግዲህ መንግስት ልጁን ይወስድበታል ማለት ነው። ወደ ህፃናት ማሳደጊያ ልጁን ይወስደዋል ማለት ነው። እንግዲህ እዚህ ጋር ህፃኑን ልጅ ወደ ኦርፋኔጅ ወይም ቤተሰብ አልባ ወይም እናትና አባት የሌላቸው ህፃናት፣ አሳዳጊ የሌላቸው ህፃናት መንግስት የሚያሳድግበት ቦታ ነው ኦርፋኔጅ የሚባለው ማለት ነው። እንግዲህ መንግስት ልጁን ወደዛ ይወስደዋል ማለት ነው። ልጁ ከታመመ በኋላ የተማጸነ ነበር ማለት ነው። እዚህ ጋር እንግዲህ ቻርሊ ቻፕሊን እየሮጠ በቤቶች ጣራ ላይ እየሮጠ ምናምን ይሮጥና እንግዲህ ዘሎ መኪና ውስጥ ይገባል ማለት ነው። መኪና ውስጥ ከገባ በኋላ ልጁን ያስጥለዋል ማለት ነው። እንዳይወስዱት ያደርጋል ማለት ነው። መኪና ውስጥ ገብቶ በኋላ ልጇን መፈለግ ትጀምራለች ማለት ነው። ልጇን መፈለግ ትጀምራለች ማለት ነው። እንግዲህ ይህ ልጅ እና ቻርሊ ቻፕሊን በአንድ ሆቴል ውስጥ ተኝተው ሳለ የሆቴሉ ባለቤት ማለት ነው የዛ ልጅ እናቱ ታፈላልግ ስለነበረ ፎቶውን አይቶ ያንን ልጅ ተኝቶ ያየዋልና ከዛ በኋላ ለፖሊስ ያመለክታል። ለፖሊስ ካመለከተ በኋላ ቻርሊ ቻፕሊን ልክ በተኛበት ያንን ልጅ ተሰርቆ ይወሰድበታል ማለት ነው።
እንግዲህ እዚህ ጋር ቻርሊ ቻፕሊንም ልጁ ልክ ከእንቅልፉ ሲነቃ ልጁ አጠገቡ አለመኖሩን ሲያይ የሚያደርገው ሪያክሽን ያለው ስሜት ጀስት እኛም ሴንስ እናደርገዋለን። እና እንግዲህ እዚህ ጋር ቻርሊ ቻፕሊን እንግዲህ ልጁን ፈልገው ያጣውና ከዛ የሆነ በር ላይ ውጭ ላይ ይተኛል። በተኛበት ሰዓት እንቅልፍ ይወስደውና በዛ በእንቅልፉ ሰዓት ህልም ያያል። የህልም እንግዲህ የሚያየው ምንድነው? ጎረቤቶቹ አካባቢው ያሉት ሰዎች መልአክ ሆነው ክንፋቸውን ዘርግተው ሁሉም ነገር ዓለም ሰላም ሆና ምናምን ነውና የሚያየው። እንደዚህ አይነት ህልም ሲያይ ሁላችንም ፈጣሪ እንደዚህ አይነት ህልም ያሳየን። እውነት መጥፎ የሆኑ ማይንዳችን ውስጥ ያሉ መጥፎ አመለካከቶችን አስወግዶ እንደዚህ አይነት ሰላማዊ ነገሮችን ያሳየን። እንግዲህ ቻርሊ ቻፕሊን እንደዚህ አይነት ህልምን ያየው ዓለም ላይ ሰላም መሆን እንዳለበትና ሰላም እንደሚሆን እንደሚመኝ የሚያሳይ ፊልም ነውና በጣም የሚያሳዝን በጣም የሚገርም ብዙ ነገሮችን የሚያስተምር ፊልም ነው። ከዛም እንግዲህ መጨረሻ አካባቢ ቻርሊ ቻፕሊንን ፖሊሶች ይዘውት ይሄዱና እነዛ ፖሊሶች ይዘውት የሚሄዱት ምንድነው የት ነው? እናቱና ያ ህፃን ልጅ ያለበት ቦታ ይዘውት ይሄዳሉ ማለት ነው። ይዘውት ይሄዱና በሩ ሲከፈት ይዘውት ሄዱ። በሩ ሲከፈት ውስጥ ላይ እናቱና ያ ህፃን ልጅ ቆመው ያሉ። ከዛ ቻርሊ ቻፕሊንና ያ ልጅ ሲተያዩ በቃ ሮጠው ይተቃቀፋሉ ምናምን በቃ ያለው ነገር ስሜቱ እንዴት እንደሚያሳዝን ይተቃቀፉና ከዛ ያለውን ስሜት ያንን ደስታ አብረው በጋራ ያሳልፉና ፊልሙ እዚህ ጋር ያልቃል ማለት ነው። የዛሬ ቪዲዮአችንን እንግዲህ እዚህ ጋር ጨርሰናል ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ይመቻችሁ።